አንዳንድ ሰው ደግሞ ሃይማኖት እንግዲህ ሰይጣን ነው ከጀርባ ያለው በእውነት ሰብአዊነትን በማስተዋወቅ ሃይማኖትን የሚያጣጥሉ ሰዎች አሉ። ከኔ ጋር ናቸው። ዋናው ጥሩ ስራ እንጂ ለሰው መልካም አድርግ እንጂ ሃይማኖት ምን ያደርጋል የሚል ምግባርን እያስተዋወቀ እንግዲህ ከተግባራዊ ክርስትና ተግባሩን እያስተዋወቀ ክርስትናውን መግደል ማለት ከመረቁ አውጡልኝ ከስጋው ጾመኛ ነኝ የሚባለው ሃይማኖቱ ይቅርብኝ፣ ግን የሃይማኖቱን ኤሌመንቶች ጥሩ የሚባሉትን ነገሮች ወስዶ ሰብአዊነቱ ለሰው ማዘኑ ርህራሄው ምኑ ወስዶ እነሱን እያረክ ግን ሃይማኖት እንዳይኖር ከመስመር ውጭ ዋጋ ማታገኝበት እንዲሆን ማለት የእሱ ደግሞ በጣም ከፍተኛው አደጋ ምንድን ነው? ከሃይማኖት ውጭ የሆኑ እጅግ በጣም ጥሩ ሰዎች አሉ አሉ። የቀናችን ሃይማኖት ላይከተሉ ይችላል፣ ግን በጣም ቅን ሰዎች አሉ። ለብዙ ድሆች መትረፍ የቻሉ ደግ ስራ የሰሩ ገሌ ተብሎ ልንጠቅሳቸው የምንችላቸው በቻሪቲ በጣም የሚታወቁ በጣም ጥሩ ሰዎች አሉ። እነሱን በመጥቀስ ሃይማኖት ምንም እንዳልሆነ ሰይጣን ለማስተማር ይሞክራል። ክርስትናን ተከተል ምንም እኮ ዋጋ የለውም። አሁን ገሌ አሁን ይኮነናል ልትሉኝ ነው? እሱ ከተኮነነ በቃ ማን ሊድን ነው እያለ የሰዎችን ጥሩ ነገር እየጠቀሰ ጭራሽ ሃይማኖት የሌላቸውን ሰዎች ግን መልካም ስራቸው መጽሐፍ ቅዱስ ላይ እኮ እንደዚህ አይነት ነገር አለ። የሉቃስ ወንጌል ምዕራፍ 28 ከቁጥር 2 ላይ ቅዱስ ሉቃስ እንዲህ ብሎ ጽፏል። ቅዱስ ጳውሎስ ቅዱስ ሉቃስ ሆነው ወደ አረማውያን ሀገር ሄዱ። ላንብብላችሁ። አረማውያን የሚያስደንቅ ቸርነት አደረጉልን ይላል። ሲበሉ አረማውያን የሚያስደንቅ ምን አደረጉልን? ቸርነት። አረማውያን ናቸው፣ እግዚአብሔርን ያውቁ። የሚያስደንቅ ቸርነት አደረጉልን። ዝናብ ስለሆነ ስለ ብርዱም እሳት አንድደው ሁላችንም ተቀበሉ። ሃይማኖት የሌላቸው ግን በጣም ቀና ሰዎች ወይ የተሳሳተ ሃይማኖት የሚከተሉ ግን በጎ የሚሰሩ ሰዎች አሉ። እነዚህ ሰዎች መጨረሻቸው ምን ይሆናል የሚያውቀው ማን ነው? እግዚአብሔር። ግን እነዚህ ሰዎች ጥሩ የሆኑት ሃይማኖት ስለሌላቸው አይደለም። አንዳንድ ሰው ኤቲስት የሆኑ መልካም ሰዎች እየጠቀሰ ይኸው ሃይማኖት ምን ያስፈልጋል እገሌው እግዚአብሔር የለም ይላል፣ ግን እንደሱ ደግ ሰው የለም ይላል። አውሮፓውያንን አሁን ያሉትን አብዛኛው እንግዲህ ምዕራቡ ዓለም ወደ እግዚአብሔር የለም ባይነት ስለተመለሰ ይኸው እነሱ አሁን በጣም መልካም ነገር ይሰራሉ፣ ግን ፈጣሪ የለም ይላሉ ብሎ ፈጣሪ አለ ማለት ክፉነት፣ ፈጣሪ የለም ማለት የመልካምነት ምንጭ እንደሆነ ማስተማር ይሄ በጣም ስህተት ነው። እነዚህ ሰዎች መልካም የሚያደርጓቸውን ዋና የስነ ምግባር መሰረታዊ ነጥቦች ምንጫቸውን ሄዳችሁ ብታዩት መጽሐፍ ነው። ምንጫቸውን ብታዩት ሃይማኖት ነው።